የፌዴራል ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ልደታ ምድብ ዛሬ ያስቻለው አቃቤ ሕግ በእነ ዶክተር ፍቅሩ ማሩ የከፈተውን ክስ በዝግ ይታይልኝ ብሎ ያቀረበውን አቤቱታ የተከሳሽ ጠበቆች የጽሑፍ ምላሽ ለመስማት ነበረም። በዚሁ መሰረት ጠበቆች የአቃቤ ሕግ አቤቱታን በመቃወም ምላሽ ሰጥቷል። አቶ ወንድሙ ኢብሳ የአብዛኛዎቹ ተከሳሾች ጠበቃ ናቸው። ያቀረብኩት እኔ አንደኛ ህገ መንግስቱን መሰረት ያደረገ ነው። ሁለተኛ ደግሞ የፍትሐ ብሔር ህግን መሰረት ያደረገ ነው። ሶስተኛ የፌዴራል ፍርድ ቤቶች አዋጅን 25/1988 ዓ.ም ህዝባር መሰረት ያደረገ ነው። እነዚህ ሶስቱ ምንድነው የሚሉት? አንደኛ ህገ መንግስቱ የትኛውም ችሎቶች ክፍት መሆን አለባቸው ለህብረተሰቡ። ይሄ ክፍት መሆኑ አደባባይ መሆኑ መከበር አለበት ነው። ሁለተኛ ደግሞ ይሄ የህገ መንግስት አንቀጽ 12 ላይ የሚለው ችሎቱ ክፍት መሆን አለበትና በአንቀጽ 23 ደግሞ ሶስቱም የመንግስት አካላት ህግ አውጪዎች፣ ህግ ተርጓሚዎች እና ህግ ፈጻሚዎች ለህገ መንግስቱ ስራ ላለመዋል ግዴታ ተጥሎባቸዋል። በዚህ መሰረት ምንድነው ችሎቱ ክፍት መሆን እንዳለበት፣ ይሄ ክፍት የሆነው ችሎት ደግሞ ስራ ላይ ሊውል የሚችለው ፍርድ ቤቶች በህግ ተርጓሚዎች መሆን እንዳለበት ጠቅሼ ነው። ሌላው የፍርድ ቤቶች አዋጅ ነው 25/88 አንቀጽ 7 ምንድነው የሚለው? በሶስት ነገሮች፣ አንደኛ ለህብረተሰቡ ጸጥታ አስጊ ሲሆን፣ ሁለተኛ ሁለቱ ተከራካሪዎች የግል ምስጢራቸው አደጋ ሲሆን ነው፣ ሶስተኛም ለመንግስት ደህንነት ሲባል ነው የምለው። እነዚህ ሶስቱ በዚህ በእኛ ጉዳይ ላይ ስለማይመለከታቸው ችሎቱ በግልጽ በአደባባይ መታየት አለበት። ሌላ ደግሞ በዚህ በኢትዮጵያ ተጨባጭ ሁኔታና በዚህ በወንጀል ክሱ ተጨባጭ ሂደት ላይ በርካታዎቹ ተጠርጣሪ ተከሳሾች ፍርድ ቤቱ ነፃ ነው ነፃ አይደለም የሚሉ ጊዜ እየደጋገሙ ሮሮ ስለሚያሰሙ ፍርድ ቤቱ ዝጉ ችሎቱን በዚህ ካደረገ ይሄ ተጠርጣሪ ተከሳሾችን ጥርጣሬ ስለሚያጎላ ፍርድ ቤቱ ችሎቱን በግልጽ በአደባባይ እንዲያይና በዛ አይነት እንዲካሄድ ነው። የሌሎቹም መልሶች ተመሳሳይ ነገር ነው። ሁላችንም በጽሁፍ አስገብተን ለየካቲት 2009 ዓ.ም ቀጠሮ ተሰጥቶ የተለያየ ነው። አቃቤ ሕግ ምስክሮቼ ላይ ዛቻና ማስፈራሪያ እየደረሰባቸው ስለሆነ በዝግ ይታይልኝ ማለቱ ተከሳሾች ማረሚያ ቤት ሆነው ይህን ሊፈጽሙ እንደማይችሉና ውሃ የማይቋጥር ምክንያት መሆኑን በጠበቆች መልስ ተጠቅሷል።